የጊዜና የህይወት እሴት። ጊዜ ዋናው ነገር አይደለም፣ ጊዜ ብቸኛው ነገር ነው እንጂ። ዛሬ በጊዜህ ምን እያደረክበት ነው? የምታደርገውን ታውቀዋለህ? በትክክል ከተመለከትከው ሁላችንም መሰረታችን አንድ ነው። ብቸኛው ልዩነት ጊዜህን እንዴት እንደምትጠቀምበት ማወቅ ነው። ሆኖም የምንፈልገውን ማንኛውንም ነገር ማድረግ እንችላለን። ነገር ግን እኛው ራሳችን ማድረግ አለብን። እንዲሁ በራሱ ሊሆን የሚችል ነገር የለም። ጊዜህን አታባክን። ሕይወት ያለ እያንዳንዱ ሰው እኩል የሆነ የጊዜ መጠን እንደሚያገኝ ታውቃለህ። ያው ያለውን ጊዜ ሁሉ አንተም ታገኛለህ። ልዩነት የሚፈጥረው ግን በዚያ ጊዜ የምታደርገው ነገር ነው። ሕይወትህን አታባክን። ግቦችህን ከፍ አድርግ። ስለተበላሹ ነገሮች ማሰብህን አቁም። ትክክል ስለሆኑት ነገሮች ማሰብ ጀምር። በጥቂቱ ይበልጥ ውደድ፣ በጥቂቱ ደግሞ ጥላቻን ቀንስ። ምን ማድረግ እንደምትችል አታውቅ ላይ ቁርጥ ውሳኔ አድርግ። መንገዱን ትደርስበታለህ። እኔ በሕይወት ተጠቃሽ አርፋጅ ነኝ፣ ነገር ግን ተስፋ አልቆርጥም፣ አልቆምም፣ ጠንክሬ እሰራለሁ። አሁናዊ ጊዜና የስሜት አስተዳደር። ሁላችንም በትክክል እኩል የሆነ የጊዜ መጠን እናገኛለን። በትክክል አሁን እዚህ ጋር አንድ አስደሳች ነገር አለ። በሰዓት መስታወቱ ወይም ሃወር ግላስ ታችኛው ክፍል ያለው አሸዋ ያለፈውን ጊዜ ይወክላል። በላዩ ክፍል ያለው አሸዋ ደግሞ የወደፊቱን ይወክላል። ነገሩ በትክክል እንዲህ ነው። በላዩ ክፍል ምን ያህል አሸዋ እንዳለ አታውቅም። የምታውቀው በታችኛው ክፍል ያለውን ብቻ ነው። እኛ ልንቆጣጠር የምንችለው በታችኛው ክፍል ያለውን ብቻ ነው። እኛ ልንቆጣጠር የምንችለው ብቸኛው ነገር አሁን እዚህ መሃል ላይ ያለውን ብቻ ነው። ሌላው ነገር ሁሉ ቅዠት ነው፣ ተረት ነው፣ አልፏል። በሕይወት የበለጠ መደሰት ከፈለግን አሁን ያለንን ነገር ሁሉ መስጠት አለብን። ጊዜ ምንድን ነው ለሚለው ጥያቄ መልሱ ጊዜ ስሜት ነው። ጊዜ ስሜት መሆኑን ማስታወስ አለብን። በእውነቱ እያስተዳደርክ ያለው ስሜትን ነው። ለውጥ በችሎታ ላይ የተመሰረተ አይደለም። ጊዜም የመነሳሳት ወይም ሞቲቬሽን ጉዳይ ነው። ስለዚህ የሕይወትና የጊዜ አጠቃቀም ትልቁ ክፍል ምን እንደምትፈልግ ማወቅና እስከ መጨረሻው ለመቀጠል በቂ ምክንያቶች መኖርህ ነው። አርፋጅ ነኝ፣ ነገር ግን ተስፋ አልቆርጥም፣ ጠንክሬ እሰራለሁ፣ አሳካዋለሁ። ይህንን ለማድረግ ፍርሃትን ማሸነፍና ቁርጠኝነት ያስፈልጋል። ታሳካው እንደምትችል የማታውቀውን ነገር አድርግ። ታደርገው እንደምትችል እርግጠኛ ያልሆንክበትን ነገር አድርግ። ለጠንካራ ሥራ መፍራትን አቁም። ስኬትን ወይም ውድቀትን በእርግጥ የሚወስነው ያ ነው። አንደኛው በትክክል የማድረግ ፍላጎትህ ነው። ሁለተኛው ደግሞ እሱን ለማሳካት የሚኖርህ ቁርጠኝነት ነው። ስለዚህ መፍራትህን አቁም። ሌላኛው ከውድቀት መነሳት ወይም ከታችኛው ደረጃ መመለስ ነው። ከዚህ በላይ መቀጠል አልችልም። በንግድ ላይ ጠንክሬ እየሰራሁ ነው፣ ነገር ግን ምንም እየተሳካ አይደለም። እንዲያውም በጥረቴ ላይ ሁሉም ነገር እየፈራረሰ ይመስላል።
ንግዱ ዝም ብሎ እየታገለ ሳይሆን ሞቷል። እናም አንድ ሰው መሆን የለበትም የሚለውን ነገር ሁሉ እኔ እንደሆንኩ ተገነዘብኩ። አሁን አልጋዬ ላይ ተኝቻለሁ። ሌሊት 8 ሰዓት ነው። ለአለፉት 5 ዓመታት የተሳሳቱ ውሳኔዎችን ስወስን ቆይቻለሁ። በውሃ ላይ እንደሞተ ነገር ሲሰማህ ያ ጥሩ ነው። ከታችኛው ደረጃ ላይ እንዳለ ሲሰማህ ያ ጥሩ ነው። ይህ ማለት ቀጣዩ እርምጃ መንቃት ነው። መነሳትና በምታደርገው ነገር ሁሉ የበላይ መሆን ነው ማለት። አብዛኛዎቹ ሰዎች ከውድቀት ማዕበል ተመልሰው ትልቅ ድል የሚቀዳጁበት ምክንያት በቴሌቪዥን የምታያቸው ሁሉንም ነገር አጥተው ወደ ታች ወርደው ከዚያም በበለጠ ጥንካሬ ወደ ላይ የወጡት ሰዎች ታሪክን ስንመለከት ያ የጉዞ ሂደት ነው። መሳሪያዎችን፣ አስተሳሰብን፣ ክህሎትን፣ ቁርጠኝነትን እና የስኬትን ረጅም ውጊያ ለማሸነፍ የሚያስችለውን ጽናት የሚፈጥረው። ምንም ያህል ከፍ ብትል በአንድ ወቅት መሰናከልህ አይቀሬ ነው። ምክንያቱም በየጊዜው የምናደርገውን የምናደርግ ከሆነ ደረጃችን ከፍ የምናደርግ ከሆነ ራስህን ወደ ላይና ወደ ላይ ከገፋህ በእድሎች ሕግ ወይም ላው ኦፍ አቨሬጅ መሰረት በአንድ ወቅት ትወድቃለህ። ከተሸነፍክበት በላይ ፍጹም አታሸንፍም። አሰራሩ እንደዚያ አይደለም። ለምን እንደሆነ ታውቃለህ? ምክንያቱም ውድቀት አስደናቂ አስተማሪ ነው። ለመማር ብቸኛው መንገድ እሱ ነው። መውደቅ አለብህ። በጣም አስፈላጊው ነገር ይህ ነው። በማንኛውም ቅጽበት ለምትሆነው አዲስ ማንነትህ አሁን ያለህን ማንነት መስዋዕት ማድረግ መቻል ነው። ስለዚህ ውድቀት የሂደቱ አካል ነው። ሂሳብ ጎበዝ አይደለሁም። ልክ ነህ፣ ምክንያቱም አጥንተህ አታውቅም። በጽሑፍ ጎበዝ አይደለሁም፣ ምክንያቱም ከዚህ በፊት ጽፈህ አታውቅም። ነገር ግን እስከ መጨረሻው መድረስ እንደምትችል ለማየት ለአንድ ሙሉ ዓመት በጽሑፍ እንድትወድቅ እጋብዛለሁ። ስትወድቅ ያ የሂደቱ አካል ነው። ቀጥል፣ መውደቅ አለብህ። ሁልጊዜ ነገር የሚሳካለት ማንን ታውቃለህ? ያ የማይቻል ነው። መውደቅ አለብህ። መውደቅን መፍራት ምንም አያደርግልህም። እንዲያውም ስኬትን ስትወድና ለእሱ መጓዝ ስትጀምር ምን እንደሚሆን ታውቃለህ? አዎ ትወድቃለህ። 10 ጊዜ፣ 100 ጊዜ፣ ምናልባትም 1000 ጊዜ ትወድቃለህ። ግን ያ ምንም አይደለም። ውድቀት ዘላቂ አይደለም። መውደቅ ቋሚ አይደለም። ወዲያውኑ ተነስተህ ጉዞህን ትቀጥላለህ። እናም በዚህ ጊዜ የበለጠ ጠንካራ፣ ብልህና ከምን ጊዜውም በላይ ተነሳሽነት ይኖርሃል። ገደብን መፈተሽና ራስን ማረም። አሁን ለወጣቶች በተለይም በሃያዎቹ
ዕድሜ ውስጥ ላሉ ሰዎች የሚመክረው አንዱ ነገር ገደብህ የት ላይ እንደሆነ ለማወቅ ራስህን ከቻልክበት በላይ መግፋት አለብህ። ምን ያህል መስራት ትችላለህ? ምን ያህል ዲሲፕሊን ሊኖርህ ይችላል? በቀን 12 ሰዓት መስራት ትችላለህ? በቀን 8 ሰዓት መስራት ትችላለህ? በቀን 3 ሰዓት መስራት ትችላለህ? ገደብህ የት ነው? ምን ያህል ሥራ መስራት ትችላለህ? እና ምን ያህል ማህበራዊ ሕይወት ሊኖርህ እንደሚገባ ማወቅ አለብህ። ራስህን ካለፈው በላይ ግፋውና ከዚያም በቋሚነት ወደምትቀጥልበት ደረጃ መልሰው። ከዚህ በላይ ማድረግ ትችላለህ። መራመድ ካለብኝ መራመድ ነበረብኝ። መፋጨት፣ መንገላታት ለሱ ጥሩ ቃል እንኳን አይደለም። ለሱ የሚሆን ጥሩ ቃል እንኳ የለም። ዝም ብሎ ወደፊትና ወደፊት መሄድ ብቻ። ወደ ግብህ ስትሄድ ወደፊት እየገሰገስክ ነው። እናም ሄደህ ወደማታውቅበት ቦታ እየሄድ ስለሆነ ስህተቶችን ትሰራለህ። ሁሉንም ነገር አታውቅም። በአንተ ውስጥ ፍጽምና አለ። የሕይወት ዓላማ ደግሞ ያንን ፍጽምና ወደ ላይ ማውጣት ነው። እንግዲህ ያንን ወደ ላይ ለማውጣት ብዙ ስህተቶችን ትሰራለህ። እነዚያ ስህተቶች ወደምትሄድበት ቦታ የሚያደርሱህ እርምጃዎችህ ናቸው። ነገር ግን ትልቅ ስኬት በየተራ ድሎች ብቻ የሚያመጣ ከመሰለህ ራስህን እያታለልክ ነው። እንደዚያ አይሆንም። እንደዚያ አይነት ነገር ያደረገ አንድም ሰው አይታወቅም። አንድም ሰው የለም። መውደቅ እና ፈጣን ማገገም። ውድቀትን ማስወገድ እንፈልጋለን። ውድቀት አስከፊ ነው፣ እናም መወገድ አለበት። ነገር ግን መውደቅን ማበረታታት አለብን ብዬ አስባለሁ። ታውቃለህ፣ አንድ ልጅ ከብስክሌት ሲወድቅ እንደወደቀ አንነግረውም። ምን እንለዋለን? ተነስና ድጋሚ ሞክር እንለዋለን። ስለዚህ ሰዎች ወድቀዋል ማለት አልፈልግም፣ ወደቁ ማለት ነው የምፈልገው። እናም እንደገና እንዲሞክሩና ጉልበታቸውን እንዲያራግፉ ማበረታታት እፈልጋለሁ። ስለዚህ መውደቅና ብዙ ጊዜ መውደቅ አለብን ብዬ አስባለሁ። እናም እኔ የፈጠራን ጥራት የምመዝነው በመውደቅ ሳይሆን ምን ያህል በፍጥነት ተነስተህ እንደገና መሞከር እንደምትችል በማየት ነው። ያለፍክበት ያለው ነገር ሁሉ እግዚአብሔርን ለጠየቅከው ነገር እያዘጋጀህ ነው። በሂደቱ ላይ መደናቀፍህን ማቆም አለብህ። ምክንያቱም ሂደት አስፈላጊ ነው። አሁን ላይ ላታየው ትችላለህ፣ ነገር ግን ወደ ሌላኛው ወገን ሲያመጣህ ለምን በዚያ መንገድ እንደሄደ በትክክል ታያለህ። እናም ትስማማበታለህ። ስለዚህ በሂደቱ ውስጥ ስትሆን አትረበሽ። እሱ ገና በአንተ ላይ ስራውን አልጨረሰም። በአንተ ላይ ጨርሶ ቢሆን ኑሮ ጠዋት አትነቃም ነበር።
ስነ ልቦናዊ ውድቀትና ዓላማን ማግኘት። ከሞት ውጭ ሌላው ውድቀት ሁሉ ስነ ልቦናዊ ነው። ከሞት ውጭ ሌላው ውድቀት ሁሉ ስነ ልቦናዊ ነው። ስለዚህ አስብ፣ ዝም ብለህ አስብ። ይህ ውድቀት፣ ይህ መረበሽ፣ ይህ ጥፋት ካልሞትክ ያ ስነ ልቦናዊ ብቻ ነው። አዎ ትወድቃለህ። ውድቀትን ጠብቅ። ልክ ንግድ እንደ መጀመር ነው። በእርግጥ ትወድቃለህ። ያ የጨዋታው አካል ነው። ነገር ግን እንዴት መውደቅ እንዳለብህ መማር አለብህ። ምክንያቱም አብዛኞቻችን ትልልቅ ህልሞች፣ ትልልቅ ግቦች አሉን እና ከእጅህ በላይ የሆኑ ግቦች ሲኖሩህ ያንን ግብ ለማሳካት ብዙ መጥፎ ቀናት እንደሚኖሩህ ማወቅ አለብህ። ስለዚህ እኔ ዝም ብዬ እወድቅ ነበር። መውደቅ ቀጠልኩ። ስለዚህ እንዴት መውደቅ እንዳለብኝ ራሴን ማስተማር ነበረብኝ። ትኩረት ለማግኘት የመጀመሪያው መንገድ ዓላማን ማግኘት ነው። ዓላማን የምታገኝበት መንገድ ደግሞ በዓላማ ልትሰራበት የሚገባህን ነገር መለየት አለብህ። ምን ማድረግ እንዳለብህ፣ ማን እንደሆንክ፣ ቀጣዩ እርምጃህ ምን እንደሆነ ግራ ሲገባህ የማንነት ቀውስ ወይም አይዴንቲቲ ክራይሲስ ውስጥ ነህ። ማንነትህን ለማወቅ እየታገልክ ነው። ማንነትህን አልደረስክበትም። ወደፊት ለመራመድ ማንነትህን ማግኘት አለብህ። ታላቅና የማይቻለውን ለመሞከር ከመጣር የተሻለ የሕይወት ዓላማ አላውቅም። አንድ ነገር የማይቻል መምሰሉ እሱን ላለመከተል ምክንያት ሊሆን አይገባም። ዋጋ እንዲኖረው የሚያደርገው እሱ ራሱ ነው። ስኬት እርግጠኛ ቢሆንና ምንም አይነት አደጋ ባይኖረው ኖሮ ድፍረትና ታላቅነት የት ይገኝ ነበር? ብቸኛው እውነተኛ ውድቀት ከሕይወት ፈተናዎች ማፈግፈግ ነው። ውድቀት ኢንቨስትመንት ነው። አዲስ ነገር በመጣ ቁጥር ለዚያ ነገር መነሳት ሲኖርብህ መስራት አለብህ። ስለወደክበት ጊዜ ታስባለህ። እናም ጭንቅላትህን ዝቅ ታደርጋለህ። እኔ ተሸናፊ ነኝ፣ ይህንን ማድረግ አልችልም፣ እወድቃለሁ ብለህ ታስባለህ። ውድቀት ግን የስኬት ተቃራኒ አይደለም። እሱ የጉዞ አካል ነው። ችግሮች የጉዞ አካል ናቸው። ተቃውሞዎች የጉዞ አካል ናቸው። መከራ የጉዞ አካል ነው። ይህ ሁሉ የአንድ ሰው እድገትና ብስለት አካል ነው። ስለዚህ እንዴት መውደቅ እንዳለብኝ ራሴን ማስተማር ነበረብኝ። እናም ይህ ማለት ስወድቅ በዚያ የውድቀት ክልል ውስጥ ብዙ ጊዜ ማሳለፍ አልችልም። በሚቀጥለው ቀን ልክ እንደዚሁ በፍጥነት ተነስቼ ንቁ መሆን አለብኝ። ምክንያቱም ዓላማዬ ግብ ያደረግኩበት ቦታ ላይ መሆን ነበር። እዚህ
ቆይቼ ለሳምንታት ለወራትና ለዓመታት ለራሴ ሳዝን ለመኖር ጊዜ የለኝም። ምክንያቱም ያንን ጊዜ አጣዋለሁ። ዛሬ ለሰዎች የምሰጠው ምክር አሁን ያለህበትን ቦታ ወደፊት ሂድበት። ራስህን በ10፣ 15፣ 20 ዓመታት ውስጥ ተመልከትና ራስህን ጠይቅ። እዚያ መሆን የምትፈልገው ቦታ ነህ? ኩባንያ ውስጥ ከሆንክ ካንተ 20 ዓመት የሚቀድመውን ሰው ተመልከትና ራስህን ጠይቅ። እዚያ መሆን እፈልጋለሁ። በጀማሪ ድርጅት ውስጥ ከሆንክ ሌሎች ተመሳሳይ ድርጅቶች የደረሱበትን ተመልከትና እዚያ መሆን እፈልጋለሁ ብለህ ጠይቅ። ውድቀት የምትሄድበት ብቸኛው ቦታ ማሸነፍ ነው። ውድቀትን ማሳካት አለብህ። እስከዚያ ድረስ መውሰድ አለብህ። ማንም ሰው እስከዚያ ድረስ መሄድ አይፈልግም። በጣም ያስፈራል። ግን አንድ ነገር ልንገርህ፣ ማሸነፍ ያለው እዚያ ጋ ነው። ደጋግመህ ለመውደቅ ፈቃደኛ ስትሆን፣ የማይቆም ለመሆን ስትወስን፣ ያ አሁን የማታውቀውን ያንተን ክፍል ይወልዳል። አሸናፊዎች አስተሳሰብና የውስጥ ሥራ። ያ ለውጥ ከየት ነው የሚመጣው? ከመጠን በላይ መነሳሳት እሱ ነው። ተጨማሪ ርቀት እንድትጓዝ፣ በጥቂቱ ጠለቅ ብለህ እንድትቆፍር፣ በጥቂቱ ጠንከር ብለህ እንድትገፋ የሚያደርግህ። ከፍተኛ አቅም ላይ ለመድረስ ያለህን ሁሉ ለመስጠት፣ ከገደብህ በላይ ለመሄድ ስሜትም ሆነ አመክንዮ ያስፈልጋል። አንተን የሚቀርጽህና የሚፈጥርህ የዚያ ፈተና የዚያ ሥራ ሂደት ነው። ጨዋታው አይደለም። በሜዳ ላይ ሻምፒዮን የምትሆን ይመስልሃል? አይደለህም። ማንም በማያይህ ጊዜ ነው ሻምፒዮን የምትሆነው። የራስህን ልምምዶች በራስህ መንገድ እያደረክ ነው። አሰልጣኝ የሚልህን እያደረክና የራስህን ሥራ እየሰራህ ነው። ማንም በማያይበት በጨለማ ውስጥ ነው ሻምፒዮን የምትሆነው። ኮፍያ ወይም የራስ ቁር ስታደርግ ሻምፒዮን አትሆንም። በምትመገብበት መንገድ ሻምፒዮን ትሆናለህ። በምታስብበት መንገድ ሻምፒዮን ትሆናለህ። በምትጋደልበት ሥራ ሻምፒዮን ትሆናለህ። ማንም ምን እያደረክ እንደሆነ በማያውቅበት ጊዜ እነዚያን ተጨማሪ ልምምዶች ስታደርግ እና መድረክ ላይ ወጥተህ ስትሰራ ሻምፒዮን ትሆናለህ። ራስን መምራትና ወጥነት። ያንተ ችግር አንድ ነገር ትጀምራለህ፣ ታቆመዋለህ። አንድ ነገር ትጀምራለህ፣ ታቆመዋለህ። ጥሩ ስሜት ሲሰማህ ታደርገዋለህ። ጥሩ ስሜት ካልተሰማህ ትተወዋለህ። ነገሮችን በወጥነትና በሰዓቱ የሚያደርጉ ሰዎች ተሰጥኦና ስጦታ ካላቸው ሰዎች ይቀድማሉ። እናም የእያንዳንዶቻችሁ ችግር ሌላ ሰው ሕልማችሁን እንዲደግፍላችሁ ትፈልጋላችሁ። እሱ ያንተ ሕልም ነው። እኔ 1 ሳንቲም እንኳ አላበድርህም። ያንተ ሕልም ነው።
እንዲሆን ከፈለክ ተነስተህ እንዲሆን አድርገው። ራስ መተማመንና የማይታየውን ማየት። ማታ እዚህ መምጣት ስለ እሱ ምን እንደሆነ አላውቅም። የሆነ ነገር እንደምታደርግ ተናግረህ ከዚያም ተከታትለህ ስታደርገው በማራቶን መጨረሻ ላይ ስትሻገር ወይም እጅህ ወደ ላይ ሲነሳ አይደለም። አሁን ስላለው ሁኔታ ነው እያወራሁ ያለሁት። ሁሉም ሰው የሚያያቸው በትልልቅ ስኬቶች መካከል ያሉ ትናንሽ እርምጃዎች። አሁን ይህንን ማንም አያይም። በራስ መተማመን አለው እያልኩ ነው። ውሳኔውን ስታደርግ እና ሁሉም ሰው እንዲሰማኝ እፈልጋለሁ። ሁሉም ሰው እንዲሰማኝ እፈልጋለሁ። በክፍሉ ውስጥ ያሉ አዋቂዎችም ጭምር ሕይወትህ ምን ማድረግ እንደምትፈልግ ውሳኔ ስታደርግ በሕይወትህ ውስጥ ያሉ ቤተሰቦች እና ጓደኞች ያንተን ራዕይ እንደማይጋሩ እወቅ። በአብዛኛዎቹ ሁኔታዎች ለሕይወትህ ማድረግ ከምትፈልገው ነገር ሊያወጡህ የሚሞክሩ የመጀመሪያዎቹ ሰዎች እነሱ ይሆናሉ። ነገር ግን ይህንን እወቅ፣ የማይታየውን ማየት የሚችሉ ብቻ ናቸው የማይቻለውን ማድረግ የሚችሉት። ስለዚህ እነሱ የምታየውን ስላላዩ ማለት አንተ ዝም ብለህ መቀመጥ አለብህ ስላሉ እግዚአብሔር በአእምሮህና በመንፈስህ የላከልህን ነገሮች አታደርግም ማለት አይደለም። ታጽና የመጨረሻው ውጤት። ሰዎች ጥንካሬን ከየት እንደማገኝ ማወቅ ይፈልጋሉ። በብዙ ቦታዎች አገኘዋለሁ፣ ግን አሁን በዚህ ጠዋት እያገኘሁት ያለሁት ማንም የለም። መኪና የለም፣ ሰው የለም። ሁሉም ሰው አልጋው ላይ ተኝቶ ሰኞ በመሆኑ እየተጨነቀ ነው። ሰኞ ነው እና እኔ እወደዋለሁ። ሁሉም ሰው ሲዳከም እኔ እየጠነከርኩ በመሆኔ እወደዋለሁ። ስለ መሮጥ፣ መዋኘት፣ ፑሽአፕ፣ ሲትአፕ አይደለም። ስለማደርገው የአእምሮ ዝግጅት ወይም ሜንታሊቲ ነው። ሶፋ ላይ ተቀምጠህ አትሻሻልም። በየቀኑ እዚህ መጥተህ በመጋደል ነው የምትሻሻለው። ዲሲፕሊን የሚጀምረው በማለዳ በመነሳት ነው። በእርግጥ ይጀምራል፣ ነገር ግን ያ ጅምር ብቻ ነው። እኔ ሁልጊዜ የምናገረው ዲሲፕሊን የሁሉም ጥሩ ባህሪያት ማሰሪያ ሉፕ ነው። ግን ከማለዳ መነሳት ውጭ ባሉ ነገሮች ላይ ፍጹም ተግባራዊ ማድረግ አለብህ። በሁሉም ነገር ላይ በየቀኑ የአካል ብቃት እንቅስቃሴ ማድረግ ራስህን የበለጠ ጠንካራ፣ ፈጣን፣ ተለዋዋጭና ጤናማ ማድረግ ነው። አንድ ነገር እንድታደርግልኝ እፈልጋለሁ። ምንም ያህል ጊዜ ቢወስድ መቀጠልህን ቀጥል። ምንም ያህል ቢጎዳ መቀጠልህን ቀጥል። ተመልከት፣ አንተ በዚህ ምድር ላይ የተፈጠርከው ለአንድ ዓላማ ነው። ተራ እንድትሆን አልታሰብክም። የላቀ እንድትሆን ነው የታሰብከው። ይህ ትግል አንተ መሆን የሚገባህን ማንነት እንዲፈጥርልህ የታሰበ መሆኑን መረዳት አለብህ። ትንሽ መጋደል ማንንም አልጎዳም።
በከባድ ጊዜያት ውስጥ ማለፍ የምትችል አይነት ሰው መሆን አለብህ። አብዛኛዎቹ ሰዎች ያንን ማድረግ አይችሉም። አብዛኛዎቹ ሰዎች ሌሎችን ሁሉ ተስፋ የሚያስቆርጡትን ፈታኝ፣ አድካሚና ተስፋ አስቆራጭ ጊዜያትን አልፈው መግፋት አይችሉም። ስለዚህ በከባድ ጊዜያት ውስጥ አልፈህ ለመግፋት ዲሲፕሊን፣ ጽናት፣ ትጋት ያለው ሰው ሆነህ ራስህን መገንባት አለብህ። ፍጹም ተስፋ መቁረጥ የማይችል ሰው ለመሆን በየቀኑ የሰዓት ሥራ ትግል ነው። ስለዚህ ተራ ነገሮችን እያደረክ ተራ ሕይወት ስትኖር እዚህ ተቀምጠህ አትደነቅ። እንድትወድቅና ተነስተህ እንደገና እንድታደርገው እፈልጋለሁ። ውድቀትን አሳካ። ያንን ማድረግ ከቻልክ ማሸነፍም ትችላለህ። መውደቅ ከቻልክ ማሸነፍም ትችላለህ። እና ሁሉም አሸናፊዎች ወድቀዋል። የዚህን ጉዞ ሌላኛውን ወገን የምታገኝበት ብቸኛው መንገድ መሰቃየት አለብህ። ነገር ግን የሚከብደው ትላንትና በቻልኩት መጠን ጠንክሬ በመስራቴ ምንም አላገኘሁም፣ ለእኔ ምንም የሆነ ነገር የለም፣ ዛሬም ያንኑ ነገር እንደገና አደርጋለሁ፣ ግን የበለጠ ጠንክሬ ለመስራት ሞክራለሁ ብሎ መሄድ ነው። እናም ጥሩ ከሆንክ አሳካዋለሁ። እናም ተስፋ እስካልቆረጥኩ ድረስ ከሞት ውጭ ሊሆን የሚችለው ብቸኛው ውጤት መሳካት ወይም ሰክሰስ መሆን ነው።